ውድ የሄሎ አማራ ሚዲያ ተከታታዮቻችን እንደምን ሰነበታችሁ? በዚህ የመዝናኛ ፕሮግራም በክልላችን የሚገኙ ድንቅ የተፈጥሮ ሀብቶችንን፣ ቅርሳችንን፣ ታሪካዊ ሁኔታዎችን እና የማህበረሰቡን ባህላዊ እሴቶች በአዝናኝ መልኩ የምናቀርብበት ገጽ ነው። የአማራ ሕዝብ የዘመናት ባህል፣ ሃይማኖት፣ ታሪክ፣ ስነ ጥበብ፣ ፍልስፍናና የተፈጥሮ ቅርሶች የተከማቸበት ልዩ መዲና ነው። ታሪክና ቅርሳችን ለኢትዮጵያ ብሔራዊ ሀብትነት ብቻ ሳይሆን የመላው ዓለም ልዩ ገጸ በረከት ሆኖ በዓለም የትምህርት የሳይንስና የባህል ተቋም እውቅና ስርም ታውቆ ያደረ ነው። በአማራ ክልል የሚገኙ ገዳማትና ለአብያተ ክርስቲያናት እንዲሁም መስጊዶች ዘመናትን የተሻገሩ የብራና መጻሕፍትና ሌሎች ንዋያት ማዕከል ናቸው። የእያንዳንዱ ጥንታዊ ንዋያት ገጾች የዘመናት የአባቶቻችን የአኗኗር ዘይቤና ባህል፣ የታሪክ ጠባቂነት፣ የሀቅ ሃይማኖተኝነት ምስክሮች ሆነው በትውልዱ ሁሉ ሲዘከሩ ይኖራሉ። ሄሎ አማራዬ የህዝቡን የባህል የማስተዋወቅ በክልሉ ያሉ እምቅ የባህል፣ የታሪክ፣ የተፈጥሮ፣ የሥነ ጥበብ ቅርሶችንና የቱሪዝም ሀብቶችን ለማስተዋወቅ ይሰራል። ለኢትዮጵያዊነት የባህል ተጋምዷችን ሕያው ምስክር ሆነው የቆሙ እንዲሁም ለዘመናት በህዝባችን እየተዘወተሩ የዘለቁ ባህላዊና ታሪካዊ ትዕይንቶችንና ሃይማኖታዊ በዓላትን ከፍ አድርገን የቱሪስት መስህብነታቸውን ለማሳደግ ሄሎ አማራዬ ገጽ ይተጋል። በየጊዜው የምንለቃቸው ዝግጅቶች እንዲደርሷችሁ የቻናላችን አባል የሆኑ ዘንድ በአክብሮት ተጋብዘዋል። ሄሎ አማራዬን በቅርብ ቀን ይጠብቁ።